ሰላም የዩቱብ ፋሚሊዎቼ እንዴት ናችሁ? ዛሬ ክፍል ሁለትን ይዤ መጥቻለሁ። በትናንትናው ቪዲዮአችን ላይ ዋናው ገጸ ባህሪያችን እዚህ ህንፃ ውስጥ በጣም ወሳኝ ነገር ፍለጋ መጥቶ ያጋጠመው አስደናቂ የሊፍት ውስጥ ፊልሚያ አይተናል። ያንን ቪዲዮ ያላያችሁ ካላችሁ ወደ ኋላ ተመልሳችሁ ክፍል አንድን እንድትመለከቱ ጋብዛችኋለሁ። አሁን ደግሞ ታሪኩን እንዴት እንደሚቀጥል እንመልከት። እንግዲህ ያ ፍለጋ የገባው ጀግናው በሊፍቱ ውስጥ የነበረውን ከባድ ፊልሚያ አሸንፎ ህንፃው ውስጥ የፈለገውን ወሳኝ ነገር ፍለጋ ጉዞውን ቀጥሏል። ነገር ግን ይሄ ህንፃ በቀላሉ የሚገባበት ሳይሆን በከፍተኛ ጥበቃ ስር ያለ ሚስጥር የሕክምና ማዕከል ነው። በክፍሉ ውስጥ በጽኑ ሕክምና ላይ ያሉ ሁለት ሰዎች የሚገኙ ሲሆን አንደኛው በሽማግሌ እድሜ ላይ ሲሆን ሌላኛው ደግሞ ወጣት ነው። ሁለቱም የኦክሲጂን ጭንብል ተደርጎላቸዋል። ራሳቸውን ስተው ተኝተዋል። ይህ ክፍል ለምን ይህን ያህል ጥበቃ እንደተደረገለትና እነዚህ ሰዎች እነማን እንደሆኑ ታሪኩ እየቆየ ይገለጽልናል። በዚህ መሀል ግን ህንፃውን የከበቡት የታጠቁ ጥቁር ልብስ የለበሱ ወታደሮች በኃይል ሰብሮ በመግባት በየአቅጣጫው ከባድ ተኩስ ከፍተዋል። በህንፃው ውስጥ የነበሩት ጠባቂዎችና እነዚህ ሰብረው በገቡት ኃይሎች መካከል እርስ በርስ ከባድ የተኩስ ልውውጥና እንግዲህ ድብድብ ውጊያ ጀምረዋል። ህንፃው በሙሉ በአንድ ጊዜ ወደ ጦርነት ተቀየረ። በዚህ ሁሉ ግርግርና የተኩሱ ድምፅ መሀል በሕክምና አልጋ ላይ ተኝቶ የነበረው ወጣት ልጅ በድንገት አይኑን ገለጠ። ከተኛበት የኮማ ሁኔታ ነቅቶ አካባቢውን ሲመለከት ክፍሉ በሙሉ በውጊያ መመሰቃቀሉን አስተውሎ ራሱን ለማዳን ከአልጋ ላይ ተነሳ። በሌላ በኩል ከጠባቂዎቹ አንዱ የሆነው ፖሊስ ቆስሎ ደረጃው ላይ ተቀምጦ ሳለ ይሄ ጀግናው ወደ እሱ ቀረበ። ጀግናው ማለት ነው። ስልኩን አውጥቶ በውስጡ ያለውን ሚስጥር መረጃና ምስል ለፖሊሱ አሳየው። ፖሊሱ በስልኩ ላይ ያለውን ነገር በጥንቃቄ ከተመለከተ በኋላ ነገሩ በጣም አስደንጋጭና አስቸኳይ እንደሆነ ተረዳ። ሁለቱም ሰዎች እርስ በርስ ተያይዘው ይህን ከባድ አደጋ በጋራ ለመጋፈጥ ተስማሙ። ፖሊሱ ወዲያውኑ ተነሳና በእጁ የነበረው ሚስጥር ጭንብል ሰንሰለት አዘጋጅቶ ህንፃውን ከወራሪዎቹ ለማዳን በቁርጠኝነት ወደ ውጊያው ሜዳ አመራ። ታሪኩ በዚህ አያበቃም። በቀጣዩ ክፍል ጀግናውና ፖሊሱ ተባብሮ የሚያደርጉትን አስደናቂ ፊልም ይዤላችሁ እመጣለሁኝ።